አንድ ጥያቄ ልጠይቃችሁ። በስራ ቦታችሁ ወይም በምትሳተፉበት ማንኛውም ማህበራዊ መድረክ ላይ ከሁሉም በላይ ብልህ መሆናችሁን ለማሳየት ሞክራችሁ ታውቃላችሁ? ምናልባት ስህተትን በማረም አዳዲስ ሀሳቦችን በማፍለቅ ወይም ደግሞ ከሁሉም በላይ ታታሪ በመሆን። ብዙዎቻችን ይህን የምናደርገው አድናቆትን ለማግኘትና እድገትን ለመጎናጸፍ ነው። ነገር ግን እውነታው አስደንጋጭ ነው። ይህ ድርጊታችሁ የሞት ፍርዳችሁን በገዛ እጃችሁ እንደመፈረም ሊቆጠር ይችላል። የዛሬው መሪ ሀሳብ ቪዲዮአችን የሚያጠነጥነው በሮበርት ግሪን ዝነኛ መጽሐፍ ላይ የዓለማችን ስኬታማ ሰዎችን የጨዋታ ደንብ በለወጠው ዘ 48 ላው ኦፍ ፓወር መጀመሪያ ህግ ላይ ነው። በሰው ልጅ ስነ ልቦና ውስጥ ኢጎ የሚባል ትልቅ ጋሪንታ አለ። በስልጣን ላይ ያሉ ሰዎች ከነሱ በላይ የሚያበራ፣ ከነሱ በላይ የሚደነቅ፣ ከነሱ በላይ ብልህ የሆነ ሰው ሲያዩ የሚያዩት ጎበዝ ረዳትን ሳይሆን ስልጣናቸውን ሊቀማ የመጣ ተቀናቃኝን ነው። ታውቀው አለቃህን ካስፈራኸው እሱ አንተን ለማጥፋት ምንም አይነት ሰበብ ከመፈለግ ወደ ኋላ አይልም። ብልህ መሆን ብቻውን አይበቃም። ብልህነትህን መቼና እንዴት እንደምትገልጠው ማወቅህ ነው ትልቁ ጥበብ። ወደ 17ኛው ክፍለ ዘመን ፈረንሳይ እንሂድ። ኒኮላ ፋኪ ይባላል። የንጉስ ሉዌ 14ኛ የገንዘብ ሚኒስተር። ፋኪ እጅግ ብልህ ተጫዋችና በሰዎች ዘንድ እጅግ ተወዳጅ ነበር። ንጉሱ በሞተበት ወቅት ፋኪ ቀጣዩ ጠቅላይ ሚኒስትር እኔ ነኝ ብሎ አመነ። ንጉሱ ግን ቦታውን ሰረዘው። ፋኪ ንጉሱን ለመማረክ ወሰነ። በወቅቱ በዓለም ታይቶ የማይታወቅ እጅግ ድንቅ ግብዣ አዘጋጀ። ምርጥ ምግብ፣ ምርጥ ሙዚቃ፣ ምርጥ ርችት። ሁሉም ሰው በፋኪ ብቃት ተደነቀ። ፋኪ ንጉሱ እንዲህ ያለ ብቁ ሰው ያስፈልገኛል ብሎ ይሾመኛል ብሎ ተስፋ አደረገ። ነገር ግን የሆነው ተቃራኒው ነው። በማግስቱ ጠዋት ንጉሱ ፋኪን በሌብነት አስሮ ወህኒ ያወረደው። ለምን? ምክንያቱም ያ ድንቅ ግብዣ ንጉሱን ድሃና ተራ አስመስሎት ነበር። ፋኪ ንጉሱን አሳነሰው። ህግ ቁጥር 1ን ሳተ። ለምሳሌ በስብሰባ ላይ የአለቃህን ስህተት ፊት ለፊት ማረም። አንተ ትክክል ብትሆንም እሱን ግን አላዋቂ አስመስለዋል። ከመጠን በላይ መናገር። ብዙ በተናገርህ ቁጥር አለቃህ የኔን ቦታ ሊወስድ ነው ብሎ እንዲሰጋ ታደርገዋለህ። የእርዳታ ጥሪን ችላ ማለት። አለቃህ ያላወቀውን ነገር ይህ እኮ ቀላል ነው ብለህ ስታሳየው የባለቤትነት ስሜቱን ተቀማዋለህ። ታዲያ መፍትሄው ምንድነው ካላችሁኝ፣ እድገት ለማግኘት 3 ስልቶችን ተጠቀም። አለቃህን ኮከብ አድርገው። ብልህነትህን ተጠቅመህ ስራውን ስራ። ነገር ግን ውጤቱ የአለቃህ እንደሆነ አድርገህ አቅርብ። እሱ በአንተ ስራ ሲደነቅ አንተን እንደ ምርጥ መሳሪያ ያያል እንጂ እንደ ስጋት አያይህም። ብልህነትህን ደብቅ። አለቃህ ከአንተ በላይ ብልህ እንደሆነ እንዲሰማው አድርግ። ምክር ጠይቀው። ምንም እንኳን መልሱ ቢኖርህም ሰዎች ምክር ሲጠየቁ ዋጋ እንዳላቸው ይሰማቸዋል። ንጽጽርን አስወግድ። በፍጹም ካለቃህ በበለጠ ውድ ልብስ አትልበስ። ከሱ በበለጠ ውድ መኪናም አትታይ። በስልጣን ተዋረድ ውስጥ ንጉሱ እሱ መሆኑን ማሳየት ለደህንነት ዋስትና ነው። ይህ ህግ አትስሩ ወይም ደካማ ሆኑ እያለ አይደለም። ይልቁንም ስኬታማ ለመሆን መጀመሪያ መትረፍ አለባችሁ ነው የሚለው። ካለቃህ በላይ ማብራትህን ካቆምክ እሱ ራሱ ወደ ላይ እንዲጎትት መንገድ ትከፍታለህ። ይህ ዘ 48 ላው ኦፍ ፓወር ተከታታይ ቪዲዮ ፕሮግራማችን ክፍል 1 ነው። ይህ ህግ በህይወታችሁ ላይ ደርሶ ያውቃል ወይስ ያለቃችሁ ተወዳጅ ለመሆን ሌላ ዘዴ አላችሁ? ኮሜንት ላይ አጋሩ። በሚቀጥለው ቪዲዮ በጓደኞችህ ላይ ከመጠን በላይ አትመን፣ ጥላቶችህን እንዴት መጠቀም እንደምትችል ወቅ በሚል ርዕስ ህግ ቁጥር 2 ይዘን እንመጣለን። እንዳያመልጠው ሰብስክራይብ ያድርጉ። መሪ ሀሳብ ነበርኩ። ስለተከታተላችሁኝ አመሰግናለሁ። ቻው።